ወወልድ ወመንፈስ ቅዱስ አሐዱ አምላክ አመረብኡ ለመጋቢት በዛቲ ዕለት ኮነ ማኅበረ ጉባኤ በደሴተ አሞር በእንተ ሰብእ እኩያን ዘይሰመዩ ስጡፋነ አይሁድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 ቀን በዚህች ዕለት የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል በኒሳን ወር ማለትም በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞም ቢሆን ማክሰኞም ቢሆን ወይም ረቡዕ ወይም ሐሙስ ወይም አርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበር። የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት ወደ ድምጥራጥዮስ፣ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ሰረባሞን፣ ወደ እስክንድርያ ሊቀ ጳጳሳት ወደ አባ ድሜጥሮስ፣ ወደ ኢየሩሳሌሙ ኤጲስቆጶስ ወደ አባ ሲማኮስ መልእክትን ላከ። የእነዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ የእያንዳንዳቸው የከበረ የፋሲካ በዓልን በእሑድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ ያወገዙ። በዚህም ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚህንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከከፋች ምክራቸው የተመለሱ አሉ፣ በስህተታቸውም ጸንተው የቀሩ አሉ። ረግመውና አውግዘው ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትን የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳባትን ዕለተ ፋሲካን ያለ እሑድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምዕመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሑድ እንዲከበርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን። በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳት ጸሎትም ከወጥመዶቹና ከሽንገላውም ያድነን ለዘላለሙም አሜን። ሰላም ለክሙ ሀተኒ ጉቡአን ኤጲስቆጶሳት አስር ዘተውሳክክሙ ሳምን አመ አስሩ ወረብኡ ለወርኃ ኒሳን በፋሲካ ኦሪት እይግበሩ ፋሲካ ወንጌል ብርሃን ከመትምህርሆሙ ለእለዋን ከመትምትርዎሙ ለእለዋን በበሊ ልሳን ወበዛቲ ዕለት ኮነ ሰማዕተ ቅዱስ ወብፁዕ ሐኑልዮስ መኮንን ውስተ ሀገረ ብርግያ እምደወለ ጵንፍልያ። ዳግመኛም በዚህች ቀን የከበረና የተመሰገነ መኮንን ሐኑልዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለመውደዱና እርሱንም ስለማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብሪንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታቸው መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙም ምስክር ይሆን ዘንድ ስለአደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኖር አሜን። ሰላም ለሐኑልዮስ መኮንነ ርእስ ወፍትሕ ዘሀገረ ከረህ አመሰቀልዎ ሎቱ መልእክተ ዕፅ ነዊሕ መተወ ነፍሶ ማእከለ ጉባኤ ብዙ እንዘይሴብሖ ለክርስቶስ በዐቢይ ክላፍ።
ዘአቅረብኩማ እዴታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ ለትኩፈ ምላቡ ሁላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ዲቆን ንዑስ ሕፃን ለዘጻፎ በክርስቶስ ለዘጻፎ እንዘይደርስ ለዘአንበቦ ለዘተርጎሞ ልሳን አዲስ ለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉም ባይ ዘውረ ይመሐረነ ኢየሱስ ክርስቶስ አሜን። አምላካችን ከቅዱሳን አባቶቻችን ረድኤትና በረከትን ጸጋና ክብርን ያድለን። የሰማነውን በእዝነ ልቦናችን ያሳድርብን። ሰምተን ስራ ሰርተን 30 60 100 ፍሬ አፍርተን የመንግስቱ ወራሾች ለመሆን እግዚአብሔር አምላካችን ይፍቀድልን። አቡነ ዘበሰማያት አሜን። ለአባታችን ቃል ተሰማልን ረሷች መንግስተ ሰማያትን ያወርስልን። በእርሜ ጸጋ ቆየልን። አሜን። እኛም ቃሉን ሰምተን ቅዱሳን በተጓዙበት መንገድ እንድንጓዝ ቅዱሳን በሄዱበት መንገድ እንድንጓዝ የእግዚአብሔር መልካም ፈቃድ ይሁንልን። አሜን። ሁላችንን የቅዱሳን ክብራቸው ቅዱሳን ለዚች ቤተክርስቲያን የዋሉት ውለታ ሼር በማድረግ የቅዱሳንን ደርላቸው የቅዱሳንን ክብራቸው የቅዱሳንን ዜናቸውን አሰሙት፣ ላልሰሙት አሰሙት። ሼር በማድረግ ላይክ በማድረግ እህቶቼ እኛ ለነፍሳችን የሚጠቅመን ለስጋችንም ለነፍሳችን የሚጠቅመን ነገር ነው ሼር ማድረግ ያለብን። ዝም ብለን ለጊዜያዊ ነገር የሚያልፍ ነገርን ሼር ከምናደርገው እግዚአብሔር የሚወድ ነገርን ሼር በማድረግ ሰው እንዲሰሙ ሰዎች ህይወታቸው እንዲቀየሩ ማድረግ አለብን። እንኳንም ለአብይ ጾም ለአራተኛ ሳምንት ለመጻጉዕ እንኳን አደረሳችሁ። እንኳን አብሮን አደረሰን። አሜን። መጻጉዕን ያዳነን እግዚአብሔር አምላክ እኛም ከስጋ ደዌ ከነባቢያዊ አምላክ እሱ ይፈወሰን። አሜን። በምሕረቱ በቸርነቱ ይጠብቀን፣ ስደተኞችን ይጠብቀን። አሜን አሜን። ቀኑ የሰላም የፍቅር ቀን ያደርግላችሁ። በሰባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ቆየን። አሜን።